አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የዘይባ ዩቲዩብ ቻናል ቤተሰቦች እንዴት ናችሁ? ደህና ናችሁ? እኛ ሰላም ነን አልሐምዱሊላህ። ዛሬም በድጋሚ ዜድ ጋር መጥተንላችኋል ወደ እናንተ። ዜድን ሰብስክራይብ እያደረጋችኋት ነው? አኪድ አድርጋችሁ ያደርጉሻል ቤተሰቦች። አይ በጣም ጥሩ ቤተሰብ ነው ያለሽ። በነገሮች ላይ አሪፍ ናቸው። እናመሰግናለን። ሰላም ናችሁ? አሰላሙ አለይኩም ወራህመቱላሂ ወበረካቱ። እንዴት ናችሁ? የዘይባ ዩቲዩብ ቻናል ቤተሰቦች፣ ያው ዩቲዩብ ቻናሉ የእናንተ ነው፣ የእናንተ መዝናኛ ነው። መጀመሪያ ቪዲዮ ስትገቡ በላይክ ጀምሩት ወዶችዬ፣ ላይክ አድርጋችሁ በላይክ ጀምሩት። ቪዲዮ ይጠቅመናል፣ ላይኩ በጣም ይጠቅመናል። ቪዲዮ እንዲስፋፋ ይጠቅመናል እና ወዶችዬ በላይክ ግቡ። አሁን ዛሬ የመጣንላችሁ ስለገጠመኝ አስቂኝ ገጠመኝ። አዎ በጣም አስቂኝ ገጠመኝ። በተለይ በሰው ሀገር ታውቃላችሁና በኡምረኝነት የኛ ገጠመኞች ባይሆኑም ሌሎች እህቶቻችን የገጠሞቻቸውን ገጠመኞች ምናምን የሚያስቅ ነገር ነው አይደል? ነው። እኔ ያው ከገጠመኝ ነገር በአዲስ ምሽ ማለት ነው። አዎ አዲስ ሁኜ የዛሬ እንግዲህ ወደ ኋላ ስንት ዓመት እንደምመለስ ፈጣሪ ይወቀው። እድሜን ይቆጥራሉ ተመልካቾችሽ። እሺ እኔ ከገጠመኝ ነገር ምንድነው? ፍሪጅ በአረበኛ ተላጃ ነው አይደል? ጅቢ ተላጃ አለችኝ። የሻይ ፐርሙስም ተላጃ ነው። አንዳንድ ቦታ እንደዛ ነው። እኔ ገና እንደመጣሁኝ ፐርሙስ ነው የማውቀው። ጅቢ ፐርሙስ ምናምን ሲሉ ነው የማውቀውና ሌላ ቦታ ደግሞ ተላጃ ሆነብኝና ግራ ገባኝ። ከፍተሽ ማየት ጀመርሽ ውስጥ ያለው? አዎ ጅቢ ተላጃ ምናምን አለችኝ። በዛ በቃ በጣም ግራ ገባኝ። በዛ ሳረገው ስከፍተው ስዘጋው በዛ ሳረገው ለምን ከይሁላ የገፋው ስል ተኸየሉ የመጣም ተላጅ። አዎ አንደች የሚያክል 600 ሊትር ተላጃ ፍሪጁ እየገፋው ወስደሽ ሳሎን ቁጭ አድርገሽ? አዎ ወስጄ በቃ ደግሞ አጠይቁኝ። ትልልቅ ነው የነሱ ፍሪጃቸውና እሱን የገፋውበት መቼም ማረሰው። ደግሞ እኔ የአንድ የልጅ ገጠመኝ ነው፣ የወንዶች ገጠመኝ ነው። በኡምረኛ ሆኖ ማለት ነው። እሺ እና እሱ ይሄ ሻወርማ ይሸጥ የለ በወረቀት ተጠቅሎ፣ ከዛ እሱን ሻወርማ በሉና ምናምን ሹፌሩ አምጠልጠልልህ ወረቀቱን ይለዋል። ልጁ ኡምረኛ ነው፣ ባህርተኛ ነው። ምን ነው የምሰጥህ ሲለው እንዴ ሰንዱሽን በልተህ ከጨረስክ ወረቀቱን ስጤን በመስኮቱ ልጣለው መኪን ይለዋል። ሲለው እባክህ የለም በልቼዋል። ወይኔ አምላኬ! እስቲ ወረቀቱን ግታርጎ በልቶ አይ የእውነት እኮ ግን ይሄ የሻወርማው አንዳንድ ወረቀቶች ለስላሳ ናቸው። እንኳን ተውሮ የሚጣላል መሰለውም እና ይሄ ገጠመኝ ሳስታውሰው እኔ በጣም እስቃለሁ። አንድ ልጅ ደግሞ ኤርፖርት ጠያራ ላይ ሆኖ ማለት ነው ወደ ሀገር ቤት እየገቡ ተይዞ ገና እንደመጣ ተይዞ ማለት ነው። ከዛ አስተናጋጇ ሶፍት ልስጥህ ትለዋለች። አራራ ሶፍት ልስጥህ አለችው ብትለው ጠግቤያለሁ አላት። የሚበላ እኮ አይደለም አለችው። አውቀዋለሁ የሚጠጣ ነው። በጣም ብዙ ገጠመኝ ስሰማ እኔ ሆዴን ያመኛል። በቃ እኔ በራሴ ብዙ ገጠመኝ አይ እንደው በሰው ቤት ገጠመኝ እሱ ምን መሰለሽ? እኔ ቴሌፎን ድሮ ታያሳሽ ከሆነ ይሄ ስልክ አልነበረም ድሮ ከሻፍ ነበር ስልካችን። ከሻፉም ብዙ ሁሉም አልያዘውም ነበር። የቤት ስልክ አረቦች ቤት ራሱ አሁን ነው እንጂ የጠፋው አለ የቤት ስልክ። አለው እና ሴትዮ በጣም ጥሩ ሰው ነበረች በጣም። እና ስልክ ሲጠራ አነሳለሁ እሺ ምናምን ትለኛለች። እንደ ልጇ ነው የምታየኝ። አብረን ባለ ሱፍራ ነበር የምንበላው ድሮዋ ማለት ነው። እና አንድ ጊዜ ሙልጭ ብለው ሄዱ ሰዎች ወጡና እኔ ብቻዬን ቀረሁ ከቤት።
ከዛ ስልክ ተደወለ። ቤት ጥር አለ። ደግሞ የዛን ሰዓት ብርቄ ነው ስልክ ማንሳት። ልደፋ እያየሁ ነው ጀማ ነው ሰው። ከዛ ልክ ጮና ብድግ ብዬ አሎ አልኩኝ ስል ሰላም አለይኩም። ቋንቋ ብዙ አልችልም፣ እሰማለሁ መመለስ ላይ ግን ብዙ አይደለም። ከዛ ሰላም አለይኩም ወአለይኩም ሰላም ሚን ማዓይ አለችኝ። ሚን ማዓይ ስትለኝ መዳም ዘቢባ አልኳት። እኔ የመሰለኝ ሴትዮ መዳም በይ ስለሚሉኝ ሁሉም ሴት ሆርማ ሴት ሁሉ መዳም የሚባል ነው የመሰለኝ። ገብቶሻል? ለምን ሴትዮዋም ጓደኛዋ ሲመጣ መዳም ፉላን መዳም ዘቢባ። ከዛ በጣም ደስ የሚል አጋጣሚ ነው። እሺ ምን ማለት ነው? ገጠመኝ ማለት ነው። መዳም ዘቢባ ስላት በጣም ሳቀችና ስልኩን ዘጋችው። አልገባኝም። ሴትዮ የመጣች ጀረስ ሲከፍት በጣም ይስቃሉ። መዳም ይስቃሉ። ወዳቸው ፈርፈርቶ ምን ነው እላለሁ ማለት ነው። እኔ ሴትን የሚገልጽ መዳም የሚባለው ቃል አለቃዬ መሆኑን አላውቅም። መዳም ዘቢባ ደስ ይላል። እና እኔ መሰለኝ ምንድነው መዳም ብሎ ማለት ሴት በሙሉ መዳም እየተባለ ልክ አሁን ወይዘሪት እንትና ወይዘሪት እንደዛ ነው የመሰለኝ። እና ምን ማየስት ላይ መዳም ዘቢባ በጣም እኔ ሰምቼው አላውቅም። ይሄን ገጠመኝ በነገርሽ ላይ በጣም ይሄ የራስ ካሁን በኋላ መዳም ዘቢባ ብሏት። እሺ እና ኮሜንት ውዶች፣ ኮሜንት ላይ መዳም ዘቢባ እያላችሁ ጻፉላት። ይሄ ገጠመኝ ሳስታውሰው እኔ በጣም እስቃለሁ። በጣም ብዙ እየረሳሁት ነው እንጂ የሚያስቁ ገጠመኞች ሁሉም እኮ ነው። ግን በኡምረኝ የሚያሳዝን የሚገጥምሻል፣ የሚያስቅም ባለማወቅ ማለት ነው። አለማወቅ በጣም ከባድ እና ዞር ምንድን ይላል ሀገሬ ሰው ውሻውን አልፌ ነከሰችኝ ዶሮ የሚባል ነገር አለ። ትክክል። ያኔ አዲስ ስትሆኒ ከባዱ ነገር ታልፈውና በትንሿ ነገር ትወድቂያለሽ አዲስ ስትሆኝ። እና ይሄ ገጠመኝ ሴትዮ ሳቀችለችም አልኩሽ። እኔ በቃ እኔ አላውቅም፣ ግን አሁን ሳስታውሰው አፍራለሁ። ከማስታውሰው ገጠመኝ አረበኛ ብዙ ያው ከባድ ነው እውነት አለማወቅ። በሰዓቱ በጣም አሞኝ ነበረ ነበርና ሰውየው መጣ። በቃ ሰውነቴ ልከረን በጣም አሞኛል፣ ምች መቶኝ። ደግሞ ታውቃላችሁ እዚህ ስመጣ ሰው ሀገር እንደዚህ ሀገር አርባ ሀገር በተለይ ምች ምናምን እኔም ያለ አይመስለኝም ነበር። ለካ ውጭ እያሳጠበችኝ ፈርሻ አጨባሪ ነበረ ምናምን። እሱ በጣም አሞኝ ሰውነቴ ሀራራ የተኝ የግድ ሆስፒታል ራሱ መሄድ ነበረብኝ። ግን ያው እንዳልመታደል ነው አልወሰዱኝ። አሞኛል። የግድ ጠዋት መነሳት ስለነበረብኝ ከእንቅልፍ የተነስቼ ስራ እየሰራሁ ቤት እያጸዳሁኝ ነው። በግድ ነው ሰዓት አካባቢ የተነሳሁት። ከምነሳበት ትንሽ አርፈድ አድርጌ አንድ ሰዓት ግማሽ ሰዓት አካባቢ ሰውየው መጣና ምሳ አልደረሰብኝ እና ምን ሆነሽ ነው ምናምን አለኝ። ፊቴ በቃ እንትን አይደል ልክ አይደለም። እኔ ዛዕላን ነው እኔ ታባለቴ ነው እኔ ነኝ እኔ ያው ኦሬዲ እኔ ዛዕላን አልኩት። ሰውዬው እኔ ታባለቴ ነው አንቺ እኔ ዛዕላን እለዋለሁ። እሱ ምን ዛዕል ሀየለ በቃ ቤቱን በሞላ ሁሉንም እያንዳንዱ ቤት ሀባ ልጆቹን ጠይቃቸው። ማን እንትን ያስከፋል ምናምን እያለ ጠይቃ። ኧረ እኛ ምንም አያረግናትም ምናምን፣ ኧረ አባተኛ ምንም አያረግናትም። ከዛ መጣ ማን ነው ጉሌሌ ሚን ዛልኪ ምን ጉሌሌ ምናምን ይለኛል። ኖ ባባ አና ዛዕላን ባባ ኖ አና ዛዕላን። አንዳንድ ገጣዩ በቃ እኔ ዛዕላን እንዳልኩኝ አዛኩት ትቶኝ ሄደ። ምን ጉሌሌ ምን ምናምን ይለኝ። ኖ ባባ አና ዛዕላን አንተ ይገባህም እንደ ይለዋለሁ በአማርኛ ማለት ነው። ታመሽ አንቺ እኔ ለማፈለግኩት እኔ ታዕባን ለማለት ነው የፈለግኩት። ግን አንቺ እያልሻለሽ ምስኪን ነበር። እኔ ደግሞ ታዕባን ለማለት ምን ል ነበር መሰለሽ? አና ከርባን ናቸው ነበር። የምሬ ነው የምልሽ። ኡምረኛ በነበርኩበት ሰዓት የሆነ ስራ ሰርች አሁን ሲደክመኝ አና ታዕባን ለማለት ማለት ነው። የሆነ ነገር ሲያስ አና ከርባን በጣም እኔ ዛዕላን ደስ ይላል። በጥቅሉ እንዳናበዛባችሁ በጣም ብዙ ገጠሞች አሉ።
ግን እንደዚሁ አጠር አድርገን እናንተን ማግኘት ያክል ነው። ለነሰለቻችሁ ደግሞ ቪዲዮ እንዳይረዝምባችሁ መዳም ዘቢባን እንደረሱ እሺ፣ እንትን በሉት ሴቭ አድርጉት መዳም ዘቢባን እና እናመሰግናለን። በቀጣይ ቪዲዮ እስከምንገናኝ ቪዲዮውን ከወደዳችሁ ደግሞ ላይክ አድርጉ። ገጠመኛችን ከተመቻችሁ ደግሞ ኮሜንት ጻፉ። ኮሜንት ጻፉልን። ቀጣይ በቪዲዮ ይዘን ይዘንላችሁ እንመጣለን። ጻፉልን፣ ምን መስራት እንደምፈልግ ጻፉ። ባይሽ መዳም ዘቢባ ቻው ባያቸው። ኦኬ ባይ። ይሄው ሙድ እየያዘችብኝ